ሰላም ክብራን እንደምናላችሁልን ተወዳጆቹ በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የሩብ ፍጻሜ ጨዋታ በመጀመሪያ ዙር በኤምሬትስ አርሰናል ከሪያል ማድሪድ ጋር ጨዋታውን ያደርጋል። ከ2009 በኋላ ወደ ግማሽ ፍጻሜ ለመመለስ እንዲሁም ደግሞ 2006 በሪያል ማድሪድ ላይ አርሰናል የተቀናጀውን ድል ለመድገም በኤምሬትስ ትልቅ ፍጥጫ አርሰናል ይጠብቀዋል። በዚህ ውድድር ዓመት ብቻ ሲሆን ኤምሬትስ ከተገነባ በኋላ ግዙፉ ጨዋታ በተባለለትና ብዙ የእግር ኳስ ተመልካቾች በውጉት የሚጠብቁትን ጨዋታ ልንዳስስ ከናንተ ጋር ተገናኝተናል። ብዙ ቁጥራዊ መረጃዎችን እንዲሁም ትንተናዎችን እናነሳለን። በጉዳት ስለማይኖሩ ተጫዋቾች በተለይ ደግሞ ዳኒ ካርቫል፣ ኤደር ሚሊታው፣ ቹዋሜኒ፣ ዳኒ ሴባዮስ እንዲሁም ደግሞ ፌርላንድ ሜንዴን ማይዘው ሪያል ማድሪድ ምን አይነት መልክ ሊኖረው ይችላል የሚለውን እንዳስሳለን። አርሰናል በኩል ደግሞ ስጋቶች አሉ። በተለይ ደግሞ ዲክላን ራይስ እና ቲምበር በጨዋታው ላይ ቢጫ ካርድ የሚመለከቱ ከሆነ በቤርናቦ ጨዋታ ላይ አይኖሩም። ስለዚህም ነገር እናነሳለን። ሚኬል አርቴታና እንዲሁም ደግሞ ቡካዮ ሳካ ከጨዋታው አስቀድመው ጋዜጣዊ መግለጫ ሰጥተዋል። በተለይ የቡካዮ ሳካ ጋዜጣዊ መግለጫ በጣም ኢንተረስቲንግ ነው። ስለ ብዙ ጉዳዮችና ስለ ኮንትራቱ ማንሳት ችሏል። ሚኬል አርቴታም ለደጋፊዎች ቀጥተኛ ትዕዛዝ ማስተላለፍ ችሏል። እሱንም እናነሳለን። ብቻ አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። በቆይታችሁ ወቅት እንደወትሮ ሁሉ ሰብስክራይብ ማድረጋችሁና 10K እንድንደፍን ታረጉን ዘንድ በፍቅር እንጠይቃችኋለን። 10,000 ቤተሰብ ለመሙላት በጣም ጥቂት ነው የቀረን። እሱን እንደምታሳኩት በእርግጠኝነት እንተማመናለን። ቪዲዮን ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ በጨዋታው ላይ ስለሚኖራችሁ ግምት አስቀምጡልን። ይህን ስለምታደርጉልን ከልብ እናመሰግናለን። ከመግቢያው ሙዚቃ በኋላ ዳግም መለሳለሁ። የምትገኙት አርሰናል ኢንፎ ላይ ነው። በአውሮፓ ሻምፒዮንስ ሊግ የሳምንቱ ብቻ ሳይሆን የውድድር ዓመቱ ከባድ ጨዋታ ተገናኝተናል። የሻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብር ነው። በዚህ መርሃ ግብር ላይ ከውድድሩ ግዙፍ ቡድን ጋር መገናኘትና በዚህ ዓለም ሙሉ በጉጉት የሚጠብቀው ኮምፒቴንት ጌም ላይ የምደግፈው ቡድን እንደመገኘት ትልቅ ስሜት የሚሰጥ ነገር ያለ አይመስለኝም። ለአመታት አርሰናል በዚህ በላቀ ጥራት ባለው ጨዋታ ላይ እንዲገኝ ተመኝቻለሁ። ቡካዮ ሳካ ያን እኔ የማስበውን ነገር የሚያስብ ይመስለኛል። ከጨዋታው አስቀድሞ በሰጠው ጋዜጣዊ መግለጫ ላይ የኤምሬትስ ብቻ ሳይሆን የእግር ኳስ ህይወቴ ትልቁ ጨዋታ ነው የኛው ጨዋታ ብሏልና ደግሞም እውነት ይመስላል። እኔ ለአመታት አርሰናል በእንደዚህ አይነት ጨዋታዎች በእንደዚህ አይነት ምሽቶች ላይ እንዲገኝ እመኝ ነበረ። አሁን ተገኝቷል። የ2006 ገድሉን አርሰናል በሪያል ማድሪድ የነበረውን ይደግማል አይደግምም ሌላ ትኩረት የሚጭር ወይም ደግሞ ትኩረት የሚስብ ጉዳይ ቢሆንም ከ2009 በኋላ ወደ ሰሚ ፋይናል ለማለፍ ግን ከትልቁ ባላንጣ ጋር ወይም ደግሞ በውድድሩ ሊገጥሞ ከሚችለው ትልቁ ግድግዳ ጋር ዛሬ ምሽት ይፋጠጣል ማለት ነው። ሁለቱም የፕሪሚየር ሊግ እና የላሊጋ ሁለተኛ ደረጃ ላይ የሚቀመጡ ቡድኖች ናቸው። ወይም ደግሞ አርሰናል ከሊቨርፑል በታች እንዲሁም ደግሞ ሪያል ማድሪድ ከባርሴሎና በታች ላይ የሚገኙት ግን ደግሞ የዚህ ውድድር ዓመት ሻምፒዮንስ ሊግ በጣም ትልቁ መርሃ ግብር የትኛው ነው ብላችሁ ማንኛውንም የእግር ኳሱን ዓለም ሰው ብትጠይቁ አሁን የሚከናወነው የአርሰናል የሪያል ማድሪድ ጨዋታ እንደሆነ በጉልህ ሊነግራችሁ ይችላል። 2009 ላይ ነበር እንግዲህ ወደ ግማሽ ፍጻሜ ያለፍነ። እርግጥ ማድሪድ ከዛ በኋላ ወይም ደግሞ እኛ ለግማሽ ፍጻሜ 2009 ላይ ካለፍነ በኋላ 6 ጊዜ የዚህን የአውሮፓ ሻምፒዮንስ ሊግ ዋንጫ ማንሳት ችሏልና የውድድሩ ንጉስ የሚለው ስም ዝም ብሎ ሳይሆን በቅርብ ዓመታት በተለይ ደግሞ ባለፉት 10 እና 12 ዓመታት ውስጥ ያሳዩት ነገር የሚገባቸው ነገር ይመስላል። በኤምሬትስ ታሪክ እንዲህ አይነት ግዙፍ ጨዋታ ኑሮ አያውቅም ብለን በእርግጠኝነት ማንሳት እንችላለን። ለምሳሌ አርሰናል በሻምፒዮንስ ሊግ ፋይናል ሲሆን ከባርሴሎና ጋር፣ ሪያል ማድሪድ በቤርናቦ ጁቬንቱስን አሸንፎ ሻምፒዮንስ ሊግ ፋይናልስ በሆነበት ዓመት በሃይቤሪ ነበር ጨዋታዎችን ያከናወነው ማለት ነው። እናም ኤምሬትስ ከተገነባ በኋላ በአውሮፓ ሻምፒዮንስ ሊግ መርሃ ግብር ውስጥ ትልቁ ጨዋታ ይሄ እንደሆነ በእርግጠኝነት መናገር እንችላለን። አንዳንድ ጉዳዮችን እናንሳ እስኪ። እዚህ ጨዋታ ላይ ምንፈልጋቸው ወይ ደግሞ የጨዋታው ታክቲካዊ ጉዳዮች የሚፈልጋቸው ሁለት ተጫዋቾች አይኖሩም። ለኔ ካይ ሃቨርትዝና ገብርኤል ማጋሊሽ የዚህ ጨዋታ ኦርኬስትራ ነበሩ በብዙ መንገድ ማለት ነው። በተለይ ደግሞ እንደ ሪያል ማድሪድ ላለ ቡድንና ከስፔን ለሚመጣ ቡድን በተደጋጋሚ ደግሞ በላሊጋው የቆሙ ኳሶች ለሚቆጠርበት ቡድን እርግጥ በቶኒ ሩዲገር አማካኝነት የሚሆን በሌሎች የቆሙ ኳሶችን ያስቆጥራሉ። ግን ደግሞ ቦክሳቸው መከላከል ላይ ያን ያለውን ቡድኖች እንደ ገብርኤል ማጋሊሽ ረባሽ ተጫዋች አስፈላጊ ነው። ደግሞም ከኳሶች በጣም አስደናቂ የሆነው ካይ ሃቨርትዝ ለእንደዚህኛው ጨዋታ ላይ በጣም አስፈላጊ ነበር። ግን ሁለቱንም አናገኝም ማለት ነው። ማድሪድ ባለፉት 8 የጥሎ ማለፍ ጨዋታዎች በፈርስት ሊግ አልተሸነፈም ማለት እንችላለን። 5ቱን አሸንፏል። ባለፉት 8 የኖክአውት ስቴጅ ጨዋታዎች ውስጥ
የመጨረሻዎችን 8 ማለት ነው በጥሎ ማለፍ ጨዋታዎች አልተሸነፈም። 5ቱን ደግሞ አሸንፏል። በተቀሩ 3ቶች ደግሞ አቻ ተለያይቷል። በፈርስት ሊግ ነው ምላችሁ። አሁን ነገ የመጀመሪያው ዙር ጨዋታ አይደለም የሚከናወነው። በመጀመሪያው ዙር ጨዋታ ማድሪድ በጣም ጥሩ ሪከርድ ነው ያለው፣ ግን ደግሞ ወደ እንግሊዝ ለንደን ኤምሬት ነው የሚመጣ አሽበርተን አርቢ ወይም ደግሞ የአርሰናል በጣም አስደናቂ ደጋፊዎች ማለት ነው። ልክ ሌሎች ሊጎች ላይ እንደሚጠሩት እንደሚፈሩት ነውጠኛ ደጋፊዎች ሁሉ አሽበርተን አርቢ ወደዛ ቅርጽ እየተቀየረ ነው የሚገኙትና ኤምሬትን ነገ ያንቀሳቅሱታል ነው ተብሎ የሚገመተው። ሚኬል አርቴታም እንደዚህ ጥሪ አቅርቧል። በኋላ እናነሳዋለን። ወደ ስታዲየም ብትመጡት ከኛ ጋር ልትጫወቱ ነው እንጂ ነገ ልትመለከቱን አይደለም በማለት ትናንትና በሰጠው ጋዜጣዊ መግለጫ ላይ መናገር ችሏል። አርሰናል አስደናቂ ዲፌንሲቭ ሪከርድ ነው ያለው በዚህ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ። እንደዚህ አይነት ዲቴይሎችን አላነሳላችሁም፣ ግን ደግሞ በኤክስጂ አጌኒስት አጠቃላይ እስካሁን ካረጋቸው ጨዋታዎች ውስጥ 0.88 ፐር ጌም ነው የሚቆጠርበት። ከአንድ ጎል በታች በጨዋታው ሁለት ሊቆጠርበት የሚገባ ዲፌንሲቭ ሪከርድ ነው ያለው። ኢንተር ብቻ ከሱ የተሻለ ነው። የኢንተር አስማት ነው። በዚህ ውድድር ዓመት የተቆጠረበትም ጎል በጣም ጥቂት ነው። ከዛም በላይ ደግሞ በኤክስጂ ሊቆጠርበት የሚገባው ጎል መጠን በየጨዋታው 0.2 ነው፣ ከግማሽ በታች ከአንድም ማለት ነውና የኢንተር ነው በጣም አስደናቂ። ከኢንተር ቀጥሎ የዚህ ውድድር ዓመት ሻምፒዮንስ ሊግ ቤስት ዲፌንሲቭ ነው። እንደ ሪያል ማድሪድ አይነት ቡድን ስትገጥም ክሊያን ምባፔ፣ ሮድሪጎና ደግሞ ክሊያን ምባፔ ከጀርባቸው ጁዲ ቤሊንጋም ስትገጥም በጣም ጠንካራ የተከላካይ መስመር ያስፈልጋል። ለነሱ ፌስ የሚያደርግ የተከላካይ መስመር ያለን ይመስለኛል። ማጋሌሽንም ባኔዝ ማለት ነው። ኪሊያን ምባፔ 10 ጎሎችን አስቆጥሯል በ16 ጨዋታዎች ከእንግሊዝ ክለቦች ጋር በተገናኘባቸው መርሃ ግብሮች ማለት ነው። ያለፉት 16 የእንግሊዝ ክለቦችን ባገኘበት 10 ጎል አስቆጥሯል። እርግጥ 4ቱን ጎሎች ማስቆጠር የቻሉ በዚህ ውድድር ዓመት በደርሶ መልስ ማንቸስተር ሲቲ ላይ ነው በሁለት ጨዋታዎች ማስቆጠር የቻለውና አንድም የጠቀመው ይሄ ይመስለኛል። ከዛ ቀደም ባዚ ያስቆጠራቸው የጎል መጠኖች 6 ብቻ ነው የነበሩት። ማይልስ ሉዊስ ስኬሊ እና ኢተን ዋናሪ በዚህኛው ጨዋታ ላይ የሚሰለፉ ከሆነ ከ18 ዓመት በታች ነው በሻምፒየንስ ሊግ የሩብ ፍጻሜ የተሳተፉ ሁለተኛና ሶስተኛው እንግሊዛዊ ተጫዋች ይሆናሉ። ታምናላችሁ? ጁዲ ቤሊንጋም ብቻ እነሱን ይቀድማቸዋል። በ17 ዓመቱ የዶርትመንድ ተጫዋች በነበረበት ጊዜ በሩብ ፍጻሜ ከሲቲ ጋር የደርሶ መልስ ጨዋታዎችን ማድረግ ይችላል። ከሱ እድሜ ከፍ ብሎ 18 ዓመት ሳይሞላቸው ማይልስ ሉዊስ ስኬሊ እና ኢተን ዋናሪ በሩብ ፍጻሜ በሻምፒዮንስ ሊግ የሚሰለፉ እንግሊዛዊ ወጣት ተጫዋቾች መሆን ይችላሉ ማለት ነው። ግን ደግሞ ተቃራኒ አንድ አስገራሚ ዳታ አለ። ሉካ ሞድሪች በጣም የሚገርም ቁጥር ስለተመለከትኩለት እሱ ማንሳት የሚያስፈልግ ይመስለኛል። 40 ዓመት ሊሞላው ነው። ከዚህ ውድድር ዓመት በኋላ 40ኛ ዓመቱን ይደፍናል። ግን በየጨዋታው 17.5 ላይን ብሬክ ፓስ ያደርጋል ወይ ደግሞ መስመሮችን መስበር የሚችል የተቃራኒ ቡድን መስመሮችን መሻገር የሚችሉ ላይን ብሬክ የሚባሉ ፓሶችን 17.5 በየጨዋታው ያደርጋል። በዚህ ውድድር ዓመት በሻምፒዮንስ ሊግ ማለት አንድም ፕሌይሜከር፣ አንድም የተከላካይ መስመር ተጫዋች፣ አንድም የፊት መስመር ተጫዋች እዚህ ቁጥር የለውም በዚህ ውድድር ዓመት ማለት ነውና በጣም የሚገርም ቁጥር ነው። በተለይ ደግሞ 500 ደቂቃ በላይ ካስቆጠሩ ተጫዋቾች ውስጥ እሱን የሚስተካከል ተጫዋች እንደሌለ መናገር እንችላለን። ማድሪድ በሲኤል ወይም ደግሞ በሻምፒዮንስ ሊግ መርሃ ግብር 111 የተለያዩ ቡድኖችን ማሸነፍ ችሏል። አውራ ነው ዴፊኒትሊ ማለት ነው። 111 የተለያዩ ቡድኖችን በአውሮፓ እግር ኳስ ውስጥ ማሸነፍ ችሏል ላለፉት አመታት ማለት ነው። ግን ደግሞ አንድም ቡድን አላሸነፈም አርሰናልን። በታሪክ ውስጥ 2 ጊዜ ብቻ ነው የተገናኙት። 2006 የጥሎ ማለፍ ጨዋታ ማለት ነው። በኤምሬትስ 0-0 ነው የተለያዩት። እንዲሁም ደግሞ በሃይቤሪ በተከናወነው ጨዋታ ደግሞ ጨዋታው በአርሰናል 1-0 አሸናፊነት ነው የተጠናቀቀ። በመልሱ ጨዋታ ላይ ጊዜዎች ይኖሩናልና በደንብ እናነሳዋለን ስለዛኛው የቤርናቦ የአርሰናልና የሪያል ማድሪድ ጨዋታ ማለት ግን ጥቂት ነገሮችን ላንሳላችሁ። ራውል ጎንዛሌዝ እንዲሁም ደግሞ ሮላንዶ ትልቁ በነበሩበት ስብስብ አማካኙ በቤካም ጎቲና ዚዳን በሚመራበት ጊዜ የተከላካይ መስመራቸው ራሞስንና ማይክል ሶልዳዶን በያዘበት ሮበርቶ ካርሎስን በያዘበት ጊዜ በጣም ወጣቱ አማካኝ ፋብሪጋስ ከልምዱ ባለልምዱ ጀርበርቶ ሲልቫ ጋር ተጣምሮ ሴንድሮስን የመሰለ በጥራቱ ያን ያህል የሚባል ተከላካይ ከቱሬ ጋር ተጣምሮ ፍላሚኒ ከአማካኝ መስመር ወደ ግራ መስመር በተጫወተበት ጨዋታ አርሰናል ጨዋታው ማሸነፍ ችሎ ነበር። ማይታመን ነበር ያኔ ማይታመን ማለት። እርግጥ የዛሬ ውድድር ዓመት አርሰናል የሻምፒዮንስ ሊግ ዋንጫ ለማንሳት በእግር ኳስ ውስጥ ከማይታመኑ ነገሮች ውስጥ እንደ አንዱ እንደሆነ ማንሳት እንችላለን። እንግዲህ ለመጨረሻ ጊዜ እንዳልኳችሁ ለመጀመሪያም ለመጨረሻ ጊዜ 2006 ነው እንግዲህ መገናኘት የቻሉት። ሃይቤሪ ላይ ጎል ሳይቆጠር ሄደ።
ቤርናቦ ላይ ደግሞ በቴሪ ዳን ኦኖሪ ወሳኝ ጎል አርሰናል ማሸነፍ ቻለ። እንዳልኳችሁ ቃል ገባላችኋለሁ ይሄን ጨዋታ በሙሉ አናላይዝ እናደርገዋለን፣ እንመለከተዋለን። ይሄኛውን የኤምሬትስ ጨዋታ የዛሬውን ጨርስና ወደ ቤርናቦ አርሰናል ሊያቀና ሲል እያንዳንዱ ነገር በፍላሽባክ አስቀኛችኋለሁ። ሪያል ማድሪድ እንግዲህ ያለፉትን 11 ከ2017 18 በኋላ 22 ጨዋታዎችን ከእንግሊዝ ቡድኖች ጋር ማከናወን ችሏል። ከእንግሊዝ ፕሪሚየር ሊግ ቡድኖች ጋር ማለት ነው። ከ2017 18 በኋላ ማለት በጥሎ ማለት ብቻ 22 ጨዋታዎችን ማድረግ ችሏል። 11ዱ ማሸነፍ ችሏል፣ 6ቱን ተሸንፏል፣ በ5ቱ አቻ ወጥቷል። ባለፉት 3 ዓመታት ሊቨርፑልን፣ ቼልሲን፣ ሲቲን በዚህ ውድድር መርሃ ግብር ወይንም ሻምፒዮንስ ሊግ በምንለው ማሸነፍ ችሏል ማለት ነው። ለአርሰናል ለዚህኛው ጨዋታ ፕሬስ ኮንፈረንስ የሰጡት አሰልጣኙ ሚኬል አርቴታ እና እንዲሁም ደግሞ ስታርቦይ ቡካዮ ሳካ ነው። በዚህ ውድድር ዓመት በሻምፒዮንስ ሊግ ፕሬስ ኮንፈረንስ ቡካዮ ሳካ አልሰጠም። ይሄ ጨዋታ ምን ያህል ወሳኝ እንደሆነና ሚኬል አርቴታ ለደጋፊዎች በትክክለኛው ሰው መልእክት ማሰጠት የፈለገ ይመስላል፣ በቡካዮ ሳካ ማለት ነው። ምክንያቱም እሱን ነው ከፕሬስ ኮንፈረንሱ ጎን ላይ ማስቀመጥ የቻለው ማለት ነው። ሙሉ ነው ማስቃኛችሁ፣ ቪዲዮ ሊረዝም ይችላል፣ ግን ደግሞ ላስቃኛችሁ ግድ ይላል ብዬ አስባለሁ። እንግዲህ ሚኬል አርቴታ ከቡድን ዜናዎች ነው የጀመረ። ባለፈው ቅዳሜ ከነበሩ ተጫዋቾች ሁሉም ተጫዋቾች በጥሩ ሁኔታ ላይ ያሉ ይመስለኛል ብሏል። አዲስ ጉዳት የለንም፣ ዛሬ ተጨማሪ ልምምድ እናደርጋለን አለ። ትናንትና ነው የጋዜጣ መግለጫ የሰጠ ማለት ነው። ከዛ በኋላ አንድ ጋዜጠኛ ገብርኤል ማጋለሽ ጉዳት ባጋጠመው ሰዓት ላይ እንዲወጣ የወሰንከው አንተ ነው ወይስ ሜዲካል ክፍሉ ብለው ሲጠይቁት ጉዳቱ ሲሪየስ ይመስል ነበርና ቀያሪውን የወሰንኩት እኔ ነኝ በማለት ነው ሚኬል አርቴታ የተናገረው። ሌላ ሳካ በሪያል ማድሪድ ጨዋታ ላይ በቋምነት ሊጀምር ይችላል ወይ ብለው ጥያቄ አቅርበውለት ነበረ። እሱ በአሁኑ ሰዓት ከጉዳቱ በደንብ አገግሟል። ተመጣጣኝ የሆኑ ወይም ደግሞ ቀስ በቀስ ወደ ብቃቱ እንዲመለስ ደግሞ የመጫወቻ ደቂቃዎችን ማኔጅ ለማድረግ ሞክረናል። አሁን ግን በሙሉ ክፍለ ጊዜ ለመጫወት በሚያስችለው ጥራት ላይ ነው የሚገኘውና በቋሚነት የመጀመሪያው ድሉ ሰፊ እንደሆነ መናገር ችሏል። ስለ ማርቲን ኦዲጋርድ ጠይቀውት ነበረ። ለክለቡ በጣም አስፈላጊ ነው ብዬ አስባለሁ። እሱ የቡድናችን ጥራት የሚጨምሩ ተጫዋቾች ውስጥ እንደ አንዱ ነው በማለት ነው የተናገረ። ስለ ዩሪያን ቲምበርም ጠይቆት ነበረ። ስለ አልተጠበቀው በጣም አስደናቂ ስለሆነ ብቃቱና ከኤሲኤል በኋላ እያሳየው ያለው ብቃት በተለይ ደግሞ በኢንዲቪጁዋል ዱዋሎች ውስጥ ያለውን ጥራት ጠይቆት ነበር ሚኬል አርቴታና በጣም ድንቅ ነው አለ። ወደ ክለባችን እስኪመጣ ድረስ ማንም ሰው በዚህ ልክ የጠበቀው ያለው አይመስለኝም፣ ግን አስደናቂ ንብረት እጃችን ጋር አለ፣ ደግሞም መሪ ነው በማለት ነው ያደነቀው። ስለ አጫወት ሲስተማቸውና ከሪያል ማድሪድ ጋር በምን አይነት መንገድ ሊጫወቱ እንደሚችል መናገር ይችላል። የኛ ቡድን አለ በነገው ጨዋታ ላይ ሙሉ ክፍለ ጊዜውን ሜዳ ላይ እያንዳንዱ ኳስ ላይ እንዲቆይ እንፈልጋለን። ኳሱን ከተጋጣሚያችን በላይ ተቆጣጥረን መጫወት እንፈልጋለን። እንደ ማድሪድ ያለ ቡድን ስትገጥም ኳሱን ይዘህ ተቆጣጥረህ መጫወት አለብህ። ኳሱ ከእጅ የሚወጣ ከሆነ እነሱ ይቀጣዋል። ስለዚህ ኳሱን ተቆጣጥረን ተጭነን እንጫወታለን። ጨዋታው በሜዳችን ነው፣ በደጋፊያችን ፊት ነው የምናደርገው። ኳሱን ለመቆጣጠር ደግሞ እሱ የተለየ ድባብ ስለሚፈጥርልን ይረዳናል በማለት ነው እንግዲህ መናገር የቻለው። ሪያል ማድሪዶች ካርሎ አንቸሎቲ የሚባል ንብረት አላቸው አሉ አንድ ጋዜጠኛ። የስ ዴፊኒትሊ ነው ያለ። ካርሎስ ትልቅ መነሳሻ ነው አለ። በሻምፒዮንስ ሊግ ከማንም በላይ ታሪክ ሰርቷል። ተጫዋቾች ጨዋታዎችን እንዲያሸንፉ ሁሌም እሱ ይረዳቸዋል በማለት ስለ ካርሊቶ ነው የተናገረው። ከዛ ሚኬል አርቴታ ስለ ደጋፊዎቹ ጠየቁትና ነገ ምን እንደሚፈልግ ከደጋፊዎች ጠየቁት። አርቴታ በነገው ጨዋታ ምን እንደሚፈልግ በግልጽ ነው የተናገረ። በነገው ጨዋታ በእያንዳንዱ ደጋፊዎች ላይ ወደ ስታዲየም የሚመጡት ይህንን ጨዋታ ለመመልከት ብቻ ከሆነ ወደ ስታዲየም ባይመጡ መርጣለሁ አለ። በጣም ቀጥተኛ ትዕዛዝ ነው። ጨዋታውን ለማየት ብቻ ይምጡ። እኛ በነገው ጨዋታ ደጋፊዎችን ወደ ስታዲየም የሚመጡት ጨዋታውን ለመመልከት ብቻ ሳይሆን የጨዋታው አካል የሆኑ ሆነው ጨዋታውን ከኛ ጋር ለመጫወት በሚያስችላቸው ድባብ ውስጥ ነው። ሜዳ ላይ 11 ተጫዋቾች የደጋፊዎች መቀመጫ ደግሞ 60,000 ተመልካቾችን ሲጫወቱ መመልከት እንፈልጋለን። ስታዲየሙ ከተለመደው በላይ ትልቅ ኃይል እንዲፈጥር፣ ትልቅ ፕሬሸር እንዲፈጥር እንፈልጋለን በማለት ነው እንግዲህ መናገር የቻለው። በነገው ጨዋታ ምን እንደሚፈልግም ጠይቀውት ነበር ከተጫዋቾቹ ማለት ነውና ምንም ጥያቄ የለውም ማለት መላው ደጋፊዎች፣ መላው የቡድናችን ተጫዋቾች የሚፈልጉት ነገር አለ። በነገው ጨዋታ ማሳካት የምንፈልገው ጨዋታውን ማሸነፍ ብቻ ነው። ለድልና ለድል ብቻ ነው ወደ ሜዳ የምንገባው። እሱን ለማድረግ ደግሞ ዝግጁ ነን በማለት ነው እንግዲህ አርቴታ ከጨዋታው አስቀድሞ መናገር የቻለው ማለት ነው። ስታርቦይ ቡካዮ ሳካ ከጉዳት በኋላ በሻምፒዮንስ ሊግ ፕሬስ ኮንፈረንስ ላይ ተገኝቶ ነበረ። እናም የመጀመሪያው ጥያቄ የነበረው ስለ ቴሪ ዳንኤል ኦነሪ ነው። እንግዲህ ሪያል ማድሪድ ሲገጥም አርሰናል ሪያል ማድሪድ ሲገጥም ትልቁ መነሳሻ ይሄኛው መርሃ ግብር እንደሚሆን በእርግጠኝነት መናገር እንችላለን። የ2006 ገድል ማለት ነውና ስለሱ ጠየቁትና ቴሪ ብሎ ነው በፈርስት ኔም ይጠራ። ቴሪ ጋር በአንድ ወቅት በተነጋገርንበት ጊዜ ትልቅ ሌሰን ሰጡኛል አለ።
ስለ ራስ መተማመን አለ ትልቅ እምነት ሊኖር ይገባል ብሎኛል። ስለ ራስ መተማመን ሄነሪ በሜዳ ላይ የተቃራኒ ቡድኖች ላይ የሚፈጠው ራስ ምታት ራሱን በማመን ውስጥ የተፈጠረ ነው አለ። በዚህ እምነቱ ሊጉ ላይ ያሉ ተከላካዮች ላይ እንዲያፈራረሳቸው ማድረግ ይችላል። ከሱ በጣም የማደንቀው ነገር በራሱ ላይ የነበረው ትልቅ ልምድና እምነት ነው በማለት ስለ ቴሪ ዳንኤል ኦነሪ ያለውን አስተያየት መግለጽ ችሏል። ቡካዮ ሳካ አርሰናል ድንቅ ተስፈኛ ወጣቶችን በአካዳሚው ስለ መሰብሰቡና ስለ መጠቀሙ ጠይቀውት ነበር። ስለ ማይልስ ሉዊስ ስኬሊና ስለ ኢተን ማለት ነውና የአርሰናል እኛ የምንሰራው እንደዚህ ነው አለ። እንደ አርሰናል የምንሰራው እንደዚህ ነው አለ። አርሰናል በወጣቶች ኮከቦች ላይ ትልቅ እምነት አለው። እኛ ከዚህ በፊት አድርገናል። እኛም የታላቅ ክለብ የአካዳሚ ውጤት ተጫዋቾች ነን። ትልቅ ኩራት ይሰማናል። ወጣቶች ላይ እምነት ካለ ክለቡ በርካታ ዘርፍ ላይ ጥቅም ያገኛል። በፋይናንስም ለማለት ነው የፈለገ። በወጣቶች አሁንም እምነት አለን። ወጣቶችን እያሳደግን ወደ ገንዘብ ለመጠቀምና ገንዘቦችን ለመቆጠብ እንጠቀምባቸዋለን በማለት የክለቡ እንደ አንድ አካል ራሱን ገልጾ ፋይናንስ እንዴት እንደሚጠቅም ነው መናገር ይቻላል። ስለ ኢተን ዋናሪ ጠይቁት። ኢተን እጅግ ልዩ ተሰጥኦ ያለው ተጫዋች ነው። እሱ በተፈጥሮ የታደለ በርካታ ክህሎት ያለው ተሰጥኦ ያለው ተጫዋች ነው አለ። በርካቶች እንደሚሉት ኢተን ከኔ ጋር ተመሳሳይነት ባህሪያት አሉት። ኳሱን እንዴት እንደሚይዝ፣ እንዴት ወደ ሳጥን እንደሚገባ፣ ኳሱን እንዴት እንደሚመታ ስትመለከት ከኔ ጋር በብዙ ተመሳሳይነት ያለው ባህሪ ነው። እውነት ለመናገር በኢተን ብቃት ሁላችንም ደስተኞች ነን። በጥቂት ጊዜያቶች ሁሉ በሁሉም ረገድ ራሱን አዳብሯል፣ ተለውጧል። ያን በማየቴ በጣም ደስተኛ ነኝ በማለት ነው እንግዲህ መናገር የቻለ። ስለ ባላንዶር ሽልማትና ስለ ማሳካቱ ጠይቀውት ነበረ። አዎ ይሄ የማንም እግር ኳስ ተጫዋች ትልቁና የመጨረሻው ህልም ነው። እኔ በዚህ ቡድን ውስጥ ቡድኑን ለመጥቀም ሜዳ ላይ ምርጡን ነገሬንና ምርጡን ብቃቴን ለማሳየት ጠንክሬ የሰራው ነው። ለቡድኑ የምትሰጠው ነገር ደግሞ እዛ የምታስብበት ቦታ ላይ እንደሚያደርሰኝ አስባለሁ በማለት ለአርሰናል የሆነ ነገር ይሰጥ ለግል ሽልማቶች እንደሚቀርብ ነው መናገር የቻለ። ስለ ጁዲ ቤሊንግሃም ጠየቁት። ስለዚህ ጨዋታ በእንግሊዝ ካምፕ ውስጥ አውርታችሁ ታውቃላችሁ ወይ ብለው ማለት ነው። ከሱ ጋር በመልፈሻ ክፍል ውስጥ ስለ ብዙ ነገሮች እናወራለን፣ ስለዚህኛው ጨዋታ ግን በፍጹም አላወራንም በማለት ነው እንግዲህ መናገር የቻለው። ስለ ኮንትራት ጉዳዩና ስለ ማድረሱ ጠየቁትና በጣም ኢንተረስቲንግ የሆነ ነገር ነው ማንሳት ይቻላል። እኔ የዚህ ታላቅ ክለብ ቀይና ነጩን የአርሰናል ማሊያ ለብሼ ዋንጫዎችን ማንሳት እፈልጋለሁ። ይህ ባጅን ለምሼ ማሸነፍ እፈልጋለሁ። ስለዚህ እዚህ አለው። ይህ ግልጽ ነው አለ። እኔ የአርሰናል ደጋፊ ምን ያህል አብስቼ እንደምወዳቸው ደጋፊም ያውቃል። ደጋፊ እኔ ምን ያህል እንደሚወዱኝም ከጉዳት ተመልሼ ወደ ሜዳ ስመለስ ፍቅራቸው ምን ያህል ጥልቅ እንደነበረ ማንም ሰው ተመልክቶታል። እኔ ከደጋፊው ጋር ጥብቅና ጥሩ ግንኙነት አለኝ። እኔ በአርሰናል ቤት ፍጹም ደስተኛ ነኝ። እዚህ በመሆኔ ደስታ ይሰማኛል። እዚህ በሙሉ ሰዓት ትኩረቴ ለአርሰናል ዋንጫን ስለማሸነፍ ብቻ አስባለሁ በማለት ነው እንግዲህ የተናገረው። ከጉዳት መልስ ከፉላም ጋር በነበረው ጨዋታ ተቀይሮ ሲገባ የነበረው የደጋፊው ሙቭመንት መቼም የተለየ እንደሆነ እናስባለን። የስታዲየሙ ኖይዝ ፍጹም የተለየ ነበርና ያውም አንድ ዘጋርዲያን ጋዜጣ ስታዲየም ውስጥ ጎል የገባ ነበር ይመስለኛል። ትኩረቴ ወደ ሌላ ነገር ተበትኖ ነበር። እሱ ማሟሟቅ ሲጀምር ተቀይሮ ሲገባ አይደለም ማሟሟቅ ሲጀምር ጎል የተቆጠረ ነበር የሚመስል በማለት አድናቆቱን ለግሶት ነበር። ቡካዮ ሳካ ከጉዳቱ ስለመመለሱ ጠይቆት ነበር። በውድድሩ ዘመኑም በጣም በአስፈላጊው ሰዓት መመለስ ይፈልግ ነበር፣ ግን በአርሰናል ማለት የነገው ጨዋታ በጣም ትልቁ ምሽት ነው፣ በዚህ ሰዓት በመመለስ ደስተኛ ነው በማለት ተጨማሪ ነገር ማንሳት ይችላል። በጉዳቱ ስለደረሰበት ጉዳይም ማውራት ይችላል። በጣም ከባድ ጉዳት ነበር አለ፣ መጥፎ ጊዜ ነበር አለ፣ ግን ደግሞ ኤክስፔሪየንስ ማድረግ ነበረብኝ አለ። እንደዚህ አይነት ነገሮችን መላመድ ነበረብኝና ያን ማድረግ ችያለሁ በማለት ነው የተናገረ። ስለ ሪያል ማድሪድ ብቃት ጠየቁት። እኛ አለ እነሱ ሜዳ ላይ የሚያደርጉትን ሁላችንም የምናውቀው ይመስለኛል አለ። እነሱ ብዙ ጨዋታዎችን ተመልክተናል። የእነሱን ብዙ ጨዋታዎች ተመልክተናል። ከመምራት ተነስተው እንዴት ውጤት እንደሚቀለብሱ፣ ከሽንፈት እንዴት ፈጥነው እንደሚያገገሙ፣ ዘግይተው ወደ ጨዋታ እንዴት እንደሚመለሱ እናውቃለን አለ። ስለዚህ እሱን ለመረዳት እንሞክራለን በማለት ነው እንግዲህ መናገር የቻለው። ከሪያል ማድሪድ ጋር ስላሏቸው የተጫዋቾች ጥራትም ጠየቁት። እንዴት እንደሚጫወቱ ተመልክተናል አለ። ሜዳ ላይ ስለሚተገብሩት ሲስተም ተንትነናል። በተለያዩ መንገድ በመጨረሻው የሜዳ ክፍል ሳጥን ውስጥ ጥራት እንዳላቸውም ተገንዝበናል። ከነሱ ጋር መጫወት ጫናው ከባድ ነው፣ ግን ደግሞ እናደርገዋለን በማለት ነው እንግዲህ ሚኬል አርቴታ መመለስ ይቻላል። ስለ ቡድን ጓደኞቹም ጠይቀውት ነበርና እኔ የቡድን አጋሮች ሜዳ ላይ በሚፈልጉ መጠን እኔም የቡድን አጋሮችን ሜዳ ላይ ፈልጋቸዋለሁ በማለት ነው እንግዲህ
አንድ ላይ መስራት እንዳለባቸው የሚጠቁም ነገር መናገር የቻለ የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ መርሃ ግብር የመጀመሪያ ዙር ጨዋታ በኤምሬትስ አርሰናል ከሪያል ማድሪድ። ምን አይነት ጨዋታ ምን አይነት ድባብ ትጠብቃላችሁ? ውጤታችሁስ እስኪ ኮሜንት መስጫው ባር ውስጥ አስቀምጡልን። የውድድር ዓመቱ በጣም ወሳኝ ጨዋታ ሀሳብ አስተያየቶቻችሁን አጋሩን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን፣ መልካም ጨዋታ፣ መልካም ድል ሆኖ እንመለስ።